እሺ አሁን እንግዲህ እስቲ ስለ ሂሳብ አያያዝ ንገሪኝ። አሁን ሂሳብ ይዘሽ ታውቂያለሽ ወይ? አሁን ለምሳሌ ንግድ ነግደሽ ታውቂያለሽ ወይ? ወይ ደግሞ የቤት ውስጥ ወጪሽን ምናምን ገቢ ወጪ ኢንቨንተሪ የምንላቸውን ነገሮች ይዘሽ ጽፈሽ ታውቂያለሽ ወይ የሚለውን ንገሪኝ። ያው እስከ ዛሬ ድረስ የተለያዩ ስራዎችን ሰርቻለሁ ከዚህ በፊትና ይዤ አላውቅም። ግን አሁን መያዝ እንዳለብኝና አንተ ስታስረዳኝ ደግሞ በደንብ ቢዝነስ ውስጥ ከመግባቴ በፊት ምን ማድረግ እንዳለብኝ ካንተ ተመሬ ለመያዝ አስቤያለሁ። I say if you don't write your business will never grow. by the way አሁን እንግዲህ ሀብት መፍጠር እቅድ ነው ብለናል። እቅድ ነው ሀብት መፍጠር የሚቻለው። ዝም ብሎ ያው ንፋስ ባመጣው ምናምን ስትይ ላታገኝም ትችያለሽ፣ ግን ኮንትሮልድ አይደለም። ኮንትሮልድ የሆነ ኢንቫይሮንመንት ውስጥ ኮንትሮልድ የሆነ ቢዝነስ ውስጥ ለመግባት ሁሉ ነገር መጻፍ መቻል አለበት። ሁሉ ነገር መጻፍ ሲችል ማርኬቲንግሽ ይሳካል፣ ሐሳብሽ ይሳካል፣ ፈጠራሽ በእውኑ በትክክለኛው ቦታ ላይ ይውላል፣ ስኪልሽ በእውኑ በትክክለኛው ቦታ ላይ ስራን ይሰራል። ሀብትን መቁጠር ትጀምሪያለሽ ማለት ነው። ለምሳሌ ያንቺ ሀብት በአመት 1 ቢሊዮን ብር ነው ብል የተቆጠረ ነው አይደለ? 1 ቢሊዮን እያንዳንዱ ዲስኢንትግሬትድ የሆነ እንትኖች ተሰርቶለት ሊመጣ ይገባል ማለት ነው። ሶ በዚህ ላይ ምን እናደርጋለን? ቡክኪፒንግ የምንለው የድሮ ትምህርት ነበረ እና እሱ መሰረታዊ ትምህርት ነውና ይሄ ያስፈልጋል ማለት ነው። የመጀመሪያው ኢንቨንተሪ ብዙ ጊዜ እንትን ነው። አሁን ለምሳሌ የአንድ እርጥብ ዋጋ ለመወሰድ እርጥብ ውስጥ ያሉትን ኢንግሪዲየንቶች ዋጋ ማወቅ ያስፈልጋል፣ ፖርሽናቸው ማወቅ ያስፈልጋል አይደለ? ለምሳሌ እስቲ አንዱን ንገረኝ። አሁን አንድ እርጥብ ምንድነው የሚይዘው? ምንድነው የምትጨምሪበት? የመጀመሪያው ድንች አለ፣ ድንች፣ ዳቦ፣ ቅመም፣ ነጭ ሽንኩርት፣ ቃሪያ፣ ሮዝመሪ ነው፣ ጨው፣ ዘይት፣ እነዚህ ናቸው። ኦኬ። ሚጥሚጣ የለም? ሚጥሚጣ ይጨምራል። ኦኬ። ሌላም ነገር ልትጨምሪ ትችያለሽ። ይሄው እዛ ውስጥ ያለው ሬሲፒሽ ቅመማሽ ምናልባት ሚስጥሩ ያንቺ ሊሆን ይችላል፣ ግን የተለያዩ ነገሮች አሉ። እያንዳንዷ ነገር መጻፍ አለባት። ለምሳሌ 1 ኪሎ ሽንኩርት ለስንት እርጥብ ይጠቅምሻል መጠየቅ ይችላል። ይሄንን እሺ፣ ባለፈው ዝም ብዬ እየሰራሁት ነበርና አንዱን 1 ኪሎ እርጥብ 50 እንትን ያሰራኛል ብዬ ያሰብኩት 50 1 ኪሎ ሽንኩርት 50 እርጥብ ሊያሰራ ይችላል። አሁን ይኸውልሽ እንደዚህ ነው። 1 ኪሎ ሽንኩርት ዋጋው ስንት ነው? 40 ብር ሲካፈል ለ50 ስታረጊው በሳንቲም ደረጃ ነው እና እያንዳንዱ እርጥብ ላይ በሳንቲም ደረጃ ይሄ ይደርሳል ማለት ነው። ያው ትራንስፖርት ሊኖረው ይችላል፣ ጫኝ አውራጅ ሊኖረው ይችላል ምናምን፣ እነዚህ ኮንሲደር ይደረጋሉ፣ እዛ ላይ ይደርሳል። ልክ እንደዚሁ ዘይትም አለ። 1 ሊትር ዘይት ስንት ያሰራል ቢለው እንደዚህ በጣም ምጣኔያቸው ከታየ በኋላ 250 እርጥብ ነው የምሰራው ብለሽ ያሰብሽው አላለ ማርኬቲንግ ሳይዝሽ፣ የሳይዙ ሴልስ ሳይዝሽ፣ የሴልስ የምትሸጫቸው ብዛት ወደ እነዚህ ተከፋፍለው ዴይሊ ኢንቨንተሪ ይገኛል ማለት ነው። ሳምንታዊ ይገኛል ማለት ነው። ወራዊ ይገኛል፣ አመታዊ ይገኛል ማለት ነው። ስለዚህ ሁልጊዜ እነዚህን ሶርሲንግ ስታረጊ ለምሳሌ በቀን ምን ያህል ኪሎ ሽንኩርት ትጠቀማለሁ፣ በወር ስንት ትጠቀማለሁ ምናምን ብለሽ ስታስቢ ሰፕላየርስ፣ እነዚህ ጥሬ ዕቃ የሚያቀርቡልሽ ወይ ገበያው የምትገዣቸውን አማውንቱ ስለምታቂ ሁልጊዜ በቋሚነት መዝግበሽ ሳይቆራረጥ እንትን ታደርጊያለሽ። በእርግጥ አንድ ቦታ ብቻ ሶርስ ማድረግ ከባድ ነው። 2 3 4 ቦታ ማርኬት መኖር አለበት። ምክንያቱም ያልተቆራረጠ ገበያ እንዲኖርሽ ከፈለግሽ ያ ነው እንትኑ። ሶ ይህንን በማየት ሁሉን ነገር መጻፍ አለብሽ ሁልጊዜ። ስፔሻሊ ስትነሺ የምታቀጀው አለ፣ ስትጨርሺ ሪፖርት የምታደርገው አለ። ዴይሊ ሪፖርት ያስፈልገዋል ማለት ነው። ስለዚህ ዴይሊ ማታ ሁሉ ነገር እንትን ይጻፋል። ይሄ ነገር አንደኛ እቅድሽን፣ ሐሳብሽን በእቅድ ከመምራት አንጻር ትልቁና ዋናው ጠቃሚው ነገር ነው። ሁለተኛው የንግድሽን ደህንነት ለማረጋገጥ ገብቶሻል አይደለ? ዝብርቅርቅ ብሎ ሌላ ቦታ ሊጠፋብሽ ይችላል። እነዚህ ለማረጋገጥ የግድ መጻፍ መቻል አለበት። ለዚህ ነው ያልተጻፈ ነገር ቢዝነስን ሊያሳድግ አይችልም። ስለዚህ ሁሉ ነገር መጻፍ ቢችል ጥሩ ነው።
ከቻልሽ በኤክሴል ላይ ካልቻልሽ ደግሞ በወረቀት ላይ መጽሐፍ ራሱ ወይ ደብተር ምናምን በራስሽ እንትን አድርገሽ እዛ ውስጥ እየተጻፈ ይኬዳል ማለት ነው። እና በዚህ እንትን ውስጥ አሁን ለምሳሌ ዴይሊ ኤክስፔንስ የየዕለቱ ወጪ መመዝገብ መቻል አለበት፣ መያዝ መቻል አለበት ማለት ነው። ሁለተኛው ዌስቴጅ ምን ያህል ነው ዌስት ብታደርጊው? አንደኛ ዌስቴጅ ኮስት አለው በነገራችን ላይ። አንደኛ 1 ኪሎ ሽንኩርት ስትይ ከነ የሚጣለው ነው 1 ኪሎ ሰው የሚጣለው ስንት ፐርሰንት ነው? ዝም ብሎ ራሱ በደንብ ያለያዘ ምናምን ወጥ እንትን የሚበዛው ቅርፋፊ የሚበዛው ነገር ምናምን አለ። ትክክለኛው ዌስቱ ሚኒማይዝ ማድረግ ኢቭን ወደ ውጭ ስትደፊ የምትከፊያቸው ሚኒማይዝ ያደርግልሻል የመሳሰሉት ነገር እና ጥሩ ነገር ብዙ ያሰራሻል። እነዚህ ነገሮችን ለማድረግ ዌስቴጅ ሬጂስተር ማድረግ አለበት። ሌላው ካሽ ሪሲቭድ የተቀበላችሁት ገንዘብ በጠቅላላ መመዝገብ መቻል አለበት ዴይሊ ማለት ነው። ሌላው ካሽ ኢን ሃንድ በእጃችሁ ላይ ያለ ካሽ ሁሉ ጊዜ መመዝገብ መቻል አለበት። ከዛ በዱቤ በምናምን ልታመጪ ትችያለሽ ብዙ ነገሮች። እነዚህ ክሬዲት ሰፕላየርስ ክሬዲት የመሳሰሉትን ነገሮች በጠቅላላ ምን ማድረግ አለብሽ? መመዝገብ መቻል አለብሽ። ሶ ዴቢት ክሬዲት የምንላቸውን ነገሮች ሁሉ በጠቅላላ ወጪ፣ ገቢ፣ ብድር የመሳሰሉትን ነገሮች መመዝገብ መቻል አለበት። ኢንቨንተሪ እነዚህ ነገሮች ስቶክን ሁሉ ጊዜ መመዝገብ መቻል አለበት። አሁን ለምሳሌ ዛሬ እንደዚህ ታደርጊያለሽ የሚበሰብሱት እንግዲህ ታውቂያቸዋለሽ አይደል? ይሄ ሙያ ምናምን በዚህ ጋር ይመጣል። አሁን ለምሳሌ ዛሬ ገዝተሽው የሚበሰብስ ድንች አሁን ለምሳሌ ከገዛሽው ስንት ጊዜ ሊቆይ ይችላል ያለ ፍሪጅ? ያንን ጊዜዎች ምናምን ባማከለ መልኩ ሁል ጊዜ ኢንቨንተሪ ይሰራል። ኢንቨንተሪ ሁል ጊዜ ከጀርባ ፊል ይደረጋል ማለት ነው። ፎርማት ይሰራል። ፎርም ትሰሪና እያንዳንዱ ነገር ወጪ ገቢ እየተመዘገበ ይመጣል ማለት ነው። ዱቤ ይመዘገባል፣ ምን ይመዘገባል፣ እንደዚህ መጨረሻ ላይ ፕላን የምታደርጊው ግሮስ ፕሮፊት አለ፣ ኔት ፕሮፊት አለ። ኔት ፕሮፊቱ ላይ የመምጣትና የመድረስ የማርኬቲንግ ስትራቴጂ ልታጣጥም ይገባል ማለት ነው። ለምሳሌ ቡክኪፕ እንትን የመዘገብሽው የሂሳብ መዝገብ ወደ ኪሳራ እያሳየ ያንቺ የንግድ ስትራቴጂ 9 ለገዛ አድ የሚለውን ያጣርሰዋል ማለት ነው። ያለበለዚያ ደግሞ ምንም ሌላኛው ምንድነው ይሄን ለማስተካከል አጀስትመንት ዋጋ መጨመር፣ የኳሊቲ መቀነስ ምናምኖች ሊመጡ ነው። ዋጋ ሲጨምሪ ሌላ ቦታ ኮምፒውተርስ አሉ እንደዚህ ይላሉ። እና መሰረታዊ ሐሳብሽን ስለሚያጣርሰው ጊዜ መዝግቦ ሂሳብ፣ ኢንቨንተሪ መሳሰሉትም ዕዳ፣ ዌስት የመሳሰሉት ተመዝግበው መቀመጥ መቻል አለባቸው። ፈርዘር ያንን ፎርም ደግሞ አሳይሻለሁ። ለምሳሌ ገቢ ወጪ እንዴት እንደምታሳይ መጨረሻ ላይ ትርፍ እንዴት እንደሚሰላ የመንግስትን ለመንግስት የራስሽን ለራስሽ እንደዚህ ኤክስፔንሶች ብዙ ኤክስፔንሶች አሉ። ወርኪንግ ካፒታሎች አሉ፣ ካፒታል ጉድስ አለ፣ የኢንቨስትመንት እንትን ሴኩሪቲ አለ፣ የመሳሰሉት ነገሮች ነው። እነዚህ ሁሉ በደንብ ተመዝግበው ይቀመጣሉ። you have to practice it ፕራክቲስን ማድረግ መቻል አለብሽ እና ይህን ስታደርጊ ጥሩ ይሆናል። ስለዚህ ቅድም ንግዱ ላይ እንደነገርኩሽ ስቴትመንት ሁሉ እዚህ ጋር ልነግርሽ የምችለው ያልተጻፈ ንግድ አይሆንም። ሁሉ ነገር መጻፍ መቻል አለበት። ስፔሻሊ ሂሳብ መጻፍ መቻል አለበት ማለት ነው። ይሄ ነው ያለው። አሁን ቀጥሎ ስለ ቢዝነስ ፖለቲክስ ልናወራ እንችላለን ማለት ነው።